የድሃ ሰላምታ ሀብታምን ልመና ይመስለዋል የሚባል አባባል አለ። አሁን የምንራመንበት መሬት ነገ ጠዋት ጣራ መሆኑ አይቀርም እና ወጥረ ስራ ብሮ። ሰለሞን እግዚአብሔርን ጥበብ ሲጠይቀው ሀብት ጨመረለት። አብርሃም ልጅ ሲጠይቀው ትውልድ ሰጠው። እግዚአብሔር ምን ይሳናል? እመን፣ ወጥር፣ ስራ፣ ነገሮች ይቀየራሉ። አሁንም ያለበት ጨለማ ሁሌም ጨለማ ሆኖ አይቀርም፣ ይነጋል እና ለሚያልፈው ቀን ራስን አታጨናንቅ። ለሚያልፈው ቀን አንገትን አትድፋ። ኑር። እንፈልጋለን፣ ታስፈልገናለህ። እንፈልግሻለን፣ ታስፈልጊናለሽ። ብዙ ሰዎች ተስፋ ቆረጥኩኝ ምናምን ብሎ ይጽፉልኛል እና ተስፋ መቁረጥ እግዚአብሔርን መርሳት ነው። ኑር፣ ዛሬም ኑር፣ ነገም ኑርልን። እግዚአብሔር እድሜ ጸጋ እስከሰጠ ድረስ ኑር። እወዳቸዋለሁ።